እንደምን አላችሁ የኢኮንቶክ አዲስ ቤተሰቦች ዛሬም እንደተለመደው አንድ አጠር ባለች ቪዲዮ ተመልሰናል። ያው ሰሞኑን እንደምታውቁት ተማሪዎች ኢንተርንሺፕ የሚወጡበት የተመረቁት ደግሞ ስራ የሚፈልጉበት ወቅት ነው። ለዚህም እሱን ያማከለ በስራ ቃለ መጠየቅ ወይም በጆብ ኢንተርቪው ዙሪያ ያጠነጠነ ጠቃሚ ቲፕሶችና ትሪኮችን ከዚያም ባለፈ ደግሞ ምን ማድረግ እንዳለባችሁና እናንተ ብቁ ተመራጭ የሚያደርጉ አንዳንድ ነገሮችን እነግራችኋለን። አብራችሁን ቆዩ። እንግዲህ በዋናነት እነዚህን በሶስት ፓርት ከፍለናቸዋል። ቢፎር ዘ ኢንተርቪው፣ ዲዩሪንግ ዘ ኢንተርቪው እና አፍተር ዘ ኢንተርቪው ማለት ነው። ይህ ማለት ከኢንተርቪው ወይም ከቃለ መጠየቁ በፊት፣ ቃለ መጠየቁ ላይ እና ከቃለ መጠየቁ በኋላ ያሉትን አንዳንድ ነገሮችና ማድረግ ያለባችሁ እናንተን ብቁ ተመራጭ ሊያደርጉ የሚችሉ አንድ ነገሮችን እነግራችኋለን ማለት ነው። ከኢንተርቪው በፊት ምን ማድረግ አለባችሁ ነው። ያው የመጀመሪያ የሚሆነው መዘጋጀት ነው። አንዳንድ ሰዎች ሞመንቱ ላይ አስባለሁ ምናምን አይ ዊል ቲንክ ኢን ዘ ሞመንት በሚል ምንም ሳይዘጋጁ ይገባሉ። ያህም ምንም ለውጥ አያመጣም። ምክንያቱም ኢቨን ኦፖርቹኒቲውን ብታገኙ ራሱ ፕሪፓሬሽን ነው ዋነኛው ነገር። እሱም ፕሪፔር ካላደረጋችሁ ገብቶ ብቻ ለውጥ ማምጣት አይቻልም ማለት ነው። እና ደግሞ ስለ ካምፓኒው የተለያዩ ሪሰርቾችን መስራት አለባችሁ። ይሄም ስለእናንተ ምንድነው የሚያወራው? እነዚህ ሰዎች አምቢሽን እንዳላችሁና ቢቀጥሯችሁ ራሱ የሪሰርች ብቃታችሁን በዛው እያሳያችሁ ነው ማለት ነው። እና ደግሞ ዶንት ኦቨርሴል ነው ሚኒንግ ክሬዲቢሊቲ ሊያሰጣችሁ ስለሚችል ኢቨን ኢፍ ዩ አር ኳሊፋይድ ፎር ዛት ጆብ በጣም ራሳችሁን አግንናችሁ መናገር የለባችሁም። እንግዲህ ሌላኛው የሚሆነው ስለራሳችሁ ንገሩን ስትባሉ አንዳንዱ ከተወለደበት ጀምሮ ነው እንደዚህ ሆኜ እንደዚህ አድጌ እንደዚህ ሆኜ ምናምን ይላል። ጀስት ቱ ዘ ፖይንት የሆነ ስለእናንተ አሪፍ ዲስክሪፕሽን ከኢንተርቪው በፊት ተዘጋጅታችሁ መግባት አለባችሁ። ሌላኛው የሚሆነው ስለ ስትሬንግዝ ኤንድ ዊክነስ ወይም ድክመትና ጥንካሬያችሁን ንገሩን ስትባሉ አለም ላይ የሌለ ዊክነስ መናገር የለባችሁም። ምክንያቱም አንዳንዱ ፐርፌክሽኒስት ነኝ በጣም አንዳንድ ነገሮችን በጣም በጥሩ ሁኔታ ነው የምሰራው እያለ እንደ ድክመት ሊያወራ ይችላል። ግን ይሄ ድክመት አይሆንም። እነሱም ድክመት እንዳልሆነ ስለሚያውቁ ጄኒዌን የሆነ ዊክነሳችሁን መናገር። ለምሳሌ ፐብሊክ ስፒኪንግ ላይ ፊር ካለባችሁ ፐብሊክ ስፒኪንግ ላይ መናገር እፈራለሁኝ ግን ኢምፕሩቭ ማድረግ የምትችሉት ነገር መሆን አለበት። እና ደግሞ ዊክነሳችሁ ከምትሰሩት ስራ ጋር የሚጣረስ መሆን የለበትም። ለምሳሌ ሁሌ ከከስተመር ጋር ኢንጌጅ የሚያደርግ ከሆነ ስራው ከሰው አዲስ ሰው መተዋወቅ በጣም እፈራለሁ ምናምን አይነት ዊክነስ መናገር የለባችሁም። ምክንያቱም ስራው በራሱ የስራው ባህሪ ያን ነገር የሚጠይቅ ሊሆን ስለሚችል ማለት ነው። ከስራችሁ ጋር የማይጣረስ ለስራው አስፈላጊ ያልሆነ ስኪል እንደ ዊክነስ ብትናገሩ ይመረጣል። ከዛ በተጨማሪም ደግሞ ኢንተርቪው የሚያደርጓችሁን ሰዎች እንደ አፕሮቻችሁ ሊሆን የሚገባው እንደ ጓደኛ ነው። ሚኒንግ ቶክሲክ የሆነ ባክ ኤንድ ፎርስ አያስፈልግም። ጀስት እያሳሳቃችሁ እንደ ጓደኞቻችሁ ጋር እንደምታወሩት አይነት ወሬ ማውራት አለባችሁ። ኢቭን ኢፍ መጨረሻ ላይ ራሱ ባይሳካ ላይክ ኮንሲደር ሊያደርጓችሁ ራሱ ይችላል። ላይክ እንደ ባክአፕ ሊይዟችሁ ይችላል። እና አፕሮቻችሁ እንደ ጓደኛ ነው መሆን ያለበት። ከወጣችሁ በኋላ ራሱ ኢሜላቸውን ተቀብላችሁ ለማውራት መጠየቅ አለባችሁ። እንግዲህ ይሄ ሁሉ ዲዩሪንግ ዘ ኢንተርቪው ኦር በኢንተርቪው መሃል ላይ የሚደረግ ፕሪፓሬሽን ናቸው። ከዛም በተጨማሪም ደግሞ ስለ ኖርማል ቲፒካል የሆኑ የኢንተርቪው ጥያቄዎች አሉ። እነሱን መዘጋጀት ቴል አስ አባውት ዮርሰልፍ ስትሬንግዝ ኤንድ ዊክነስ ዋይ ዱ ዩ ዋንት ቱ ወርክ ሂር ዌር ዱ ዩ ሲ ዮርሰልፍ ኢን 5 years ዋይ ሹድ ዊ ሃየር ዩ ሃው ዱ ዩ ሃንድል ስትረስ ዱ ዩ ሃቭ ኤኒ ኩዌስችን ፎር አስ ምናምን የሚሉ የተለመዱ የኢንተርቪው ጥያቄዎችን መዘጋጀት አለባችሁ። ሁልጊዜም እንደምለው ኦፖርቹኒቲ ብቻ በራሱ እንትን አያደርግም። እድሉን ብቻ አይሰጣችሁም። ሚኒንግ ፕሪፓሬሽን ሚቲንግ ኦፖርቹኒቲ ነው። ፕሪፔር ስታደርጉ ነው ፕሪፔር ያደርጋችሁ ከኦፖርቹኒቲ ጋር ተደምሮ ነው ብቃታችሁን ሊያሳይ የሚችለው።
ይሄ ዲዩሪንግ ዘ ኢንተርቪው ያሉ ቲፖች ናቸው። አፍተር ዘ ኢንተርቪው ደግሞ ራሳችሁን ለጆብ ብትመረጡም ባትመረጡም አክቲቭ የሆነ ማይንድ ሻርፕ የሆነ ማይንድ ሊኖራችሁ ይገባል። ፌሌሪቲ አክሴፕተብል ነው ምንም አይደለም። ግን ኢንተርቪው ሞር እያደረጋችሁ በመጣችሁ ቁጥር የራሳችሁን ክህሎት እያዳበራችሁ እና ፎር ዘ ኔክስት ጆብ ኢንተርቪው ፐርፌክት እየሆናችሁ ትመጣላችሁ ማለት ነው። ሶ አጠቃላይ ያሉ ቲፖች እነዚህ ናቸው። ስፔሲፊካሊ ደግሞ የምትዘጋጁበትን የስራ ሁኔታ ማተር ያደርጋል። እሱን ቀድማችሁ ስለ ካምፓኒው በማወቅ ካምፓኒው ላይ ሪሰርች በማድረግ ራሳችሁን ብቁ ማድረግ ትችላላችሁ። አይ ዊል ቲንክ ኢን ዘ ሞመንት የሚባል ነገር አይሰራም። እኔም እንደምለው ፈተና ላይ እንደምትቀመጡ አድርጋችሁ ነው ራሳችሁን ማሰብ ያለባችሁ። ሁልጊዜም ከኢንተርቪው በፊት መዘጋጀት ማተር ያደርጋል። ማተር ያደርጋል ያልንበት ምክንያት ምንድነው? ሞር በተዘጋጃችሁ ቁጥር ኮንፊደንሳችሁ ይጨምራል። ምክንያቱም እነሱ ያላችሁ ስኪል ፖርትፎሊዮአችሁ ብቻ አይደለም የሚታየው እነዚህ ሰዎች የሚያወሩትን ነገር ባክ ማድረግ ይችላሉ ብለው ኮንፊደንሳችሁን ቦዲ ኤክስፕሬሽናችሁ ኤቭሪቲንግ ስለሚታይ ፕሪፓሬሽን መስት ነው። ከዛ ከመግባታችሁ በፊት ደግሞ ራሳችሁን ሜንታሊ አዘጋጅታችሁ መግባት አለባችሁ። እንግዲህ እኛ ለእናንተ ይጠቅማሉ ብለን ያሰብናቸው ቲፖች እነዚህ ናቸው። ሌሎች የረሳናቸው ሌሎች ጆብ ሲከሮችን ይጠቅማል ብላችሁ የምታስቡት ነገር ካለ ኮሜንት ሴክሽን ላይ አስቀምጡልን። ኢኮንቶክ አዲስ አውት